አንቺ የልዑል ልጅ ሆይ ነጠላ ጫማ የተጫሙ እግሮችሽ እንዴት ያምራሉ! ሞገስን የተጎናጸፉ ዳሌዎችሽ ብልሃን ጠረኛ የተጠበባቸውን የዕንቁ ሐብል ይመስላሉ። እምብርትሽ ጥሩ የወይን ጠጅ እንደማይጎድልበት እንደ ክብ ጽዋ ነው። ወገብሽ ዙሪያውን በውብ አበባ የታሰረ የስንዴ ክምር ይመስላል። ሁለት ጡቶችሽ መንታ የዋልያ ግልገሎችን ይመስላሉ። አንገትሽ በዝሆን ጥርስ እንዳጌጠ መጠበቂያ ማማ ነው። ዓይኖችሽ በባትረቢ በር አጠገብ እንዳሉት እንደ ሐሴቦን ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አቅጣጫ እንደሚመለከት እንደ ሊባኖስ መጠበቂያ ማማ ነው። የራስሽ ቅርጽ እንደ ቀርሜሎስ ተራራ አክሊል ሆኖልሻል። ጠጉርሽ የሐር ጉንጉን የመሰለ ነው። ንጉሡም በሽሩባሽ ታስሮ ተይዟል። እንዴት ውብ ነሽ! እንዴትስ ደስ የምትይ ነሽ! ፍቅሬ ሆይ የምታስደስቺ ነሽ። ቁመናሽ እንደ ዘንባባ ዛፍ መለል ያለ ነው። ጡቶችሽም የፍሬውን ዘለላ ይመስላሉ። እኔም የዘንባባውን ዛፍ እወጣለሁ፣ ዘለላዎቹንም ይይዛለሁ አልኩ። ጡቶችሽ የወይን ዘለላ፣ የስትንፋስሽም መዓዛ እንደ እንኮይ ፍሬ ይሁኑ። ከናፍሮችሽም እንደ ማለፊያ የወይን ጠጅ ይጣፍጡ። ሙሽራይቱ የወይን ጠጁ በቀስታ እየተንቆረቆረ ወደ ውዴ ከንፈሮችና ጥርሶች ይውረድ። እኔ የውዴ ነኝ፣ የእርሱም ምኞት እኔው ነኝ። ውዴ ሆይ ና ወደ ገጠር እንሂድ፣ ወደ መንደርም ገብተን እንደር። ማልደን ወደ ወይኑ ተክል ቦታ እንሂድ። ወይኑ ቡጥ አውጥቶ አበባው ፈክቶ ሮማኑ አፍርቶ እንደሆነ እንይ። በዚያም ራሴን በፍቅር እሰጥሃለሁ። ትርንጎች መዓዛቸውን ሰጡ። አዲስ የተቀጠፈውም ሆነ የበሰለው ጣፋጩ ፍሬ ሁሉ በደጃፋችን አለ። ውዴ ሆይ ለአንተ አስቀምጬልሃለሁ። አንቺ የልዑል ልጅ ሆይ ነጠላ ጫማ የተጫሙ እግሮችሽ እንዴት ያምራሉ! ሞገስን የተጎናጸፉ ዳሌዎችሽ ብልሃን ጠረኛ የተጠበባቸውን የዕንቁ ሐብል ይመስላሉ። እምብርትሽ ጥሩ የወይን ጠጅ እንደማይጎድልበት እንደ ክብ ጽዋ ነው። ወገብሽ ዙሪያውን በውብ አበባ የታሰረ የስንዴ ክምር ይመስላል። ሁለት ጡቶችሽ መንታ የዋልያ ግልገሎችን ይመስላሉ። አንገትሽ በዝሆን ጥርስ እንዳጌጠ መጠበቂያ ማማ ነው። ዓይኖችሽ በባትረቢ በር አጠገብ እንዳሉት እንደ ሐሴቦን ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አቅጣጫ እንደሚመለከት እንደ ሊባኖስ መጠበቂያ ማማ ነው። የራስሽ ቅርጽ እንደ ቀርሜሎስ ተራራ አክሊል ሆኖልሻል። ጠጉርሽ የሐር ጉንጉን የመሰለ ነው። ንጉሡም በሽሩባሽ ታስሮ ተይዟል። እንዴት ውብ ነሽ!